ውጭ ሀገር ሙሉ ግብዓት በማምጣት በመገጣጠም ስራ ላይ ነበር የተሰማራ ነው። ድሮ ከውጭ ከሚመጣው እኛ ጋር ዋጋው በጣም በርካሽ ዋጋ ነው የምናከፋፍለው። ሙሉ ለሙሉ እዚህ ለማምረት እንደርሳለን ብለን ነው የምናስበው። የስራ እድል ይፈጥራል፣ ወጪ ዶላርን ያስቀራል። ተጠቅመናል። እድል ደግሞ ሙያ ራሱ ተምረናል። በኢትዮጵያ የማኑፋክቸሪንግ ዘርፍ ውስጥ በከፍተኛ ፍጥነት እያደጉ ካሉ ዘርፎች መካከል የፕላስቲክ ኢንዱስትሪ አንዱ ነው። ዘርፉ ቀደም ሲል ከነበረበት ቀላል የቤት ውስጥ መጠቀሚያዎችና የፌስታል ምርቶች ወጥቶ አሁን ላይ ለጤናና ለከፍተኛ ቴክኖሎጂ ግብዓት የሚሆኑ ምርቶችን ወደ ማምረት ተሸጋግሯል። ትላንት የግብርና መሳሪያዎችንና የኤሌክትሮኒክስ ውጤቶችን ከውጭ ሀገር በማስመጣት ለገበያ ያቀርቡ የነበሩት እነዚህ አምራቾች ዛሬ ያንን ታሪክ በአዲስ ምዕራፍ ድርጅታችን የኤሌክትሮኒክስ እቃዎችን ማምረት ላይ የተሰማራ ነው። ያመርታል፣ ያከፋፍላል። ያው ለረጅም ዓመት ከዚህ በፊት ያው ከውጭ ሀገር ሙሉ ግብዓት በማምጣት በመገጣጠም ስራ ላይ ነበር የተሰማራ ነው። አሁን ግን 60% የሚሆነውን እዚሁ በማምረት እንገጣጠማለን ማለት ነው። 40% የሚሆነውን ከውጭ እናመጣለን። የፕላስቲክ ኢንዱስትሪው በአሁኑ ወቅት በሺዎች ለሚቆጠሩ ዜጎች የስራ እድል ከመፍጠሩም በላይ ቀደም ሲል ከውጭ በከፍተኛ የውጭ ምንዛሬ ይገቡ የነበሩ ምርቶችን በሀገር ውስጥ በመተካት ረገድ ትልቅ ሚና እየተጫወተ ይገኛል። በተለይም በኮንስትራክሽን፣ በግብርናና በኤሌክትሮኒክስ ዘርፎች የሚፈለጉ የላስቲክ ውጤቶች በሀገር ውስጥ መመረታቸው የኢንዱስትሪውን የጀርባ አጥንት እያጠናከረው ይገኛል። የስራ እድል ይፈጥራል፣ ወጪ ዶላርን ያስቀራል። ለኛም ኮስት ይቀንሰልናል። ከውጭ ስናስመጣና ያው ስታመርቺና ስትገዢ አንድ አይደለም። ፍራይት ላይም አስተዋጽኦ አለው። ብዙ የስራ እንዳየሽው ግራውንድ ላይ ያሉት ያው እዚህ በማምረታችን የስራ እድል የተፈጠረላቸው ናቸው፣ አልነበሩም። እዚህ አሁን ማምረት ስንጀምር አድቫንቴጁ በጣም ብዙ ነው። እንደዚሁ በራሱ በባህሪው የስራ እድል የሚፈጥር ስለሆነ ብዙ የመነሻ ካፒታልም የማይጠይቅም ከመሆኑ ጋር ተያይዞ በብዙ የቤትና የቢሮ እቃዎች አሁን የሚሰሩት ላይ ፋብሪካውን ተክለው ሞልዱና አስቀምጠው የሚሰሩ የተሻሉ ድርጅቶች ስላሉ ወርደን ባረጋገጥ ነው መሰረት ይሄ ፋብሪካው ለማሰራት የሚችለው አቅም የሚመጥን ቀጥረው ነው እያሰሩት ያሉ። ማስፋፊያ ደግሞ ሲገቡ ድጋሚ ደግሞ በጥፍ ያደረጉ የሚገቡበት በተለይ